ሰላም ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውዶቼ አረብ ሀገር ሆናችሁ 7 ዓመት 8 ዓመት 10 ዓመት 2 ዓመት 1 ዓመት 6 ወር የፈለገው ጊዜ ብትሰሩ ሻንጣችሁን ሬዲ አድርጉ፣ አዘጋጁ ሻንጣ። ምክንያቱም አንዳንድ ሰዎች ሳትዘጋጁ ቲኬት ይዘው ይመጣሉ። ሁለተኛ ነገር ደግሞ እቃ ትገዛላችሁ። እቃ ገዝታችሁ ብርድ ልብሱ ማሽኑ ምናምን ሰዎቹ ሳታስቡት ትኬት ያመጡና ካርጎንም ሳትልኩ እቃችሁ የለፋችሁበት ሳትልኩት ወደ ኢትዮጵያ እንዳለ አረቦች ቤት እየቀረ ነው። ምክንያቱም ስለማትዘጋጁ። ሰሞኑን ሴትዮዋ ሳታስበው ትኬት አመጣባት። እቃዋ የገዛችው እቃ እንዳል ሴትዮዋ ቤት ነው የቀረ። ምክንያቱም አንዳንድ ልጆች እኔ አረብ ቤት እንዳላችሁ የምትረሱ ልጆች አላችሁ። መዘጋጀት አለባችሁ። ምን ጊዜም ሬዲ ሁኑ። በቃ ሬዲ ሁኑ። ትኬት ሳታስቡት ብታመጣባችሁ ሻንጣችሁን ይዛችሁ ወደ ሀገራችሁ። ካርጓችሁ የለፋችሁበት እቃም አይቀርም። ካርጎ ቶሎ ባክ ማድረግ አለባችሁ። በካርቶንም ይሁን በበርሜል ዝግጁ ማድረግ አለባችሁ። ሬዲ ሁናችሁ መገኘት አለባችሁ። ምን ጊዜም ስንት ዓመትም ስሩ። ምክንያቱም ሳታስቡት ትኬት ያመጣሉ። አንዳንድ ቤት ሳታስቡት ሳታልሙት እኖራለሁ እሰራለሁ እያላችሁ ስታስቡ እነሱ ትኬት ይዘው የሚመጡበት ቤት አለ። ገባችሁ? ስለዚህ እናንተ ምን ጊዜም ሬዲ ሁኑ። ስንት ዓመትም ስሩ፣ 10 ዓመትም ስሩ፣ 15 ዓመትም ስሩ፣ 2 ዓመትም 1 ዓመትም 6 ወርም ምንም ስሩ። እቃችሁን አዘጋጅታችሁ ቁጭ በሉ። ምክንያቱም ሰሞኑን አሁን ያየሁት እቃዋ ብርድ ልብስ ማሽን ያልገዛችሁ እቃ የለም እንዳል እየሰራች እቃ ገዝታ ሴትዮዋ ሳታስበው ትኬት ይዛባት መጣች። ሳታስበው ሳትዘጋጅ። ገባችሁ ውዶቼ? ስለዚህ እናንተ ምንድነው ማድረግ ያለባችሁ? ሬዲ መሆን፣ ሻንጣችሁን ማዘጋጀት። ሻንጣችሁን በጣም ማዘጋጀት አለባችሁ። ሬዲ ሁናችሁ መጠበቅ አለባችሁ። የፈለገው አመት ብትሰሩ እነሱ አረቦች አንዴ እንትናቸው ጭንቅላታቸው ውስጥ የሆነ ነገር ከተመላለሰ በቃ ትኬት ቆርጠው ነው የሚመጡ። ደህና እያላችሁ ምንም ችግር የለባችሁም። አልተጣላችሁም፣ ምንም ችግር የለም። በቃ እነሱ አንዳንድ ማዳሞች ትኬት ቆርጠው ይመጣሉ። እናንተ አገር ሰላም ነው ብላችሁ ስራችሁን እየሰራችሁ ማለት ነው። አሁን ሰሞኑን ያየሁት እንደሱ ነው። እቃዋ እንዳልጥላ ነው የሄደችው። ስንት ዓመት ሙሉ ስትገዛ የነበረው ስላልሸከፈች ካርጎ ስላላከች ሴትዮዋ ድንገተኛ ትኬት ይዛባት ስለመጣች እቃዋን ሁሉ ጥላ ነው የሄደችው። ገባችሁ? ስለዚህ እናንተ ምን ጊዜም ሬዲ መሆን አለባችሁ፣ መዘጋጀት አለባችሁ። ተዘጋጅታችሁ መጠበቅ አለባችሁ። ሰው ቤት እስካላችሁ ድረስ ሰው ቤት እስካላችሁ ድረስ ተዘጋጅታችሁ ጠብቁ። ምክንያቱም ሳታስቡት ትኬት ይመጣል። አንዳንድ ቤት በተለይ በጣም አደጋ ነው። እቃችሁ ሁሉ የገዛችሁት ተዝረክርኮ እቃችሁን ሳሸክፉ፣ ሻንጣችሁን ሳሸክፉ፣ ካርጓችሁን እቃችሁን ሳሸክፉ ትኬት ይዘው ከች ይላሉ ሰዎቹ። የዛን ሰዓት እቃችሁን ጥላችሁ ነው የምትሄዱ። ስንት ዓመት ስትገዙት የኖራችሁን እቃ ገዛችሁ አይደለ ወይ? በርሚል ወይ ካርቶን ገዝታችሁ መዝጋት አለባችሁ። ቢያንስ እንኳ እግዚአብሔር የሚፈራ አጠገባችሁ ሰራተኛ ካለ ይልኩላችኋል። ጥሩ እንኳን አይደለም ኢትዮጵያዊ፣ ጥሩ ፊሊፒን ካጋጠማችሁ በዚህ አርጋችሁ ላኩሊ ብላችሁ በእንግሊዘኛ ብትነግሯችሁ ቀጥታ ደውለው ይልኩላችኋል። ጥሩ ፊሊፒን ካጋጠማችሁ። ኢትዮጵያማ ተውት፣ ኢትዮጵያ ይልክላችኋል። እና ምን ልላችሁ ነው ዛሬ? እባካችሁ ሬዲ ሁኑ። እቃችሁ እየቀረ ነው። የለፋችሁበት እቃ እየቀረ ነው። ስንት ዓመት ስትገዙት የነበረ እቃ ሜዳ ጥላችሁት ወደ ኢትዮጵያ እየሄዳችሁ ነው። ስለዚህ ምን ልላችሁ ፈልጌ ነው፣
እቃችሁን አዘጋጁ። 10 ዓመትም ይሁን 7 ዓመትም ይሁን 3 ዓመትም ይሁን ስሩ። የስራው ዓመትና ጊዜ ሳይሆን እነሱ ዝም ብላችሁ በሰላም እያወራችሁ እያለ በሰላም ተግባብታችሁ እያለ ትኬት ይዘው ይመጣሉ፣ ሳታስቡት ሳትዘጋጁ ማለት ነው። ስለዚህ እናንተ ምንጊዜም ሬዲ ሁናችሁ ተገኙ። ማነው ሬዲ ሁናችሁ ተገኙ፣ ተዘጋጅታችሁ ተገኙ። እኔ መልእክቴ ለማዳም ቅመሞች ነው፣ ማዳም ቤት የምትሰሩ ነው። ሰሞኑን እንደዛ እቃዋን ጥላ የሄደችው በጣም ያሳዝናል። ብርድ ልብሱ፣ ማሽኑ፣ ምኑ ስንት ዓመት ለፍታ ደሞዟንና ገንዘቧን እዚህ ቃ ላይ አፍሳ ጥላ ነው የሄደች። አይታችኋልም። ስለዚህ ሁልጊዜም ሬዲ ሁናችሁ ሁልጊዜም ተዘጋጅታችሁ ጠብቁ። ማዳም ቤት ያላችሁ ልጆች ሻንጣችሁን ገዝታችሁ ልብሳችሁን ሽክፍ አድርጋችሁ ካርጎም የምትልኩ ከሆነ ወይ ካርቶን ወይ በርሚል ገዝታችሁ እቃችሁን ሽክፍ አድርጋችሁ መገኘት። ትኬት ቆርጣ ስትሄድ ትኬት ቆርጣ ስትመጣ ቶሎ ብላችሁ ውጥት ብላችሁ ትሄዳላችሁ ወደ ሀገራችሁ። ሻንጣችሁንም እቃችሁንም ልካችሁ፣ ካለበለዚያ እቃችሁ እዚሁ አረብ ቤት እየቀረ ነው። ስንት ዓመት ስትገዙት የኖረ እቃ እና ጥንቃቄ አድርጉ ነው። ለማንኛውም ጥንቃቄ ያስፈልጋል። ማዳም ቤት የምትሰሩ ልጆች ሻንጣችሁን ሙቀቱ፣ ሻንጣችሁን ሬዲ ማድረግ። ካርጎ እንልካለን ብላችሁ ደግሞ እቃ የምትገዙት ደግሞ ወይ ካርቶን ወይ በርሜል ገዝታችሁ ሽክፍ አድርጋችሁ መቆየት። ምክንያቱም እነሱ መቼ ትኬት እንደሚያመጡም አታውቁም። ሳትዘጋጁ ሳታልሙት በቀኛ ደህና ነን ከሴትዮዋ ጋርም ከሰውየው ጋርም ከልጆቹ ጋር ደህና ነን ብላችሁ ተግባብተናል ባላችሁ ሰዓት ትኬት ቆርጦ ይመጣሉ። በዛ ሰዓት እቃችሁ እየቀረ ነው ሜዳ። ስለዚህ ጥንቃቄ አርጉ።